እኮ ጉዳይ እቺ ልጅ ያንተና ተባልኩኝ ተቀበልኩኝ ማለት ነው የሚሄዳለው ትይጃለሽ ከኔ ጋር እንችላለን ፎግራችሁኝ ለመሄድ ነው ሰው ፎግረንሽ አይደለም እኔ የሚሄድበት ነገር ስላለ ነው እኔ ከሱ ጋር ደግሞ አሁን ስለታረቅም መሄድ ካለብን አብረን እንሄዳለን እንጂ ለየብቻ እንሄድም መጀመሪያ ላይ ልሂድ ላይ ነበር ግዴታ መሄድ ያለብኝ ቦታ ስላለ ላንቺ መናገር ግዴታ አይደለም መሄድ ስላለብኝ እሄዳለሁ እቺ ልጅ እልሽ እዩ የምትሄድበትን ቦታ በሙሉ ማውቅ እዩ ከፈለክሽ አዲስ አበባሽን ኑሮሽን አዲስ አበባ አድርጊ ገብቶሻል አዲስ አበባ ሁኚ አዲስ አበባ ኑሪ ልጅቷን እኔ ማገዝ ባለብኝ መንገድ ሁሉ አገዛለሁ ካንቺ ጋር እየተደዋወልኩ ሁሉንም ነገር ለማስተካከል እሞክራለሁ ይኸውልሽ ችግርም ካለ ደውይልኝ ችግር የለውም ችግርም ካለ እኔ ደውይልኝ አነሳልሻለሁ እቺ ልጅ ማገዝ ያለብኝ በሙሉ አገዛለሁ በቃ ይሄንን ነው ማድረግ የምችለው አራዳ መሆናችሁ ነው ሁለታችሁ ጉዳይ ላይ አዲስ አበባ መሄድ አለብኝ ምናምን ተባብላችሁ ከዛ በኋላ ጉዳይን ሳጨርስ ልትሄዳሩ ያን ሐሳብ እሺ ምንድነው መጨረስ ያለብኝ ጉዳይ ይሄ ነው በይ ልንገርሽ ዋናው አንቺ እዚህ ጋር ነሽ አለሽ አይደል እኔም እዚህ አለው አይደለ አታስጨንቂ አታለቅሳለች መተኛ ትፈልጋ ነው እኮ ሶ አንቺ አሁን የትኛውን ጉዳይ ነው መጨረስ ያለብኝ ንገሪኝ ማን ይገርም ጨረስኩ እስቲ ንገረኝ ብዙ ጨረስኩ እኮ ምንም የለብኝም ጨረስኩ አውቃ ነው እንዴ እንትን ምትለው እኔ ደፍቼ ምን ለመቅረት ሐሳብም እንደው በቃ እኔ ሊያዛት ተረክሰልሽ ወይ እንኪ እኔ ሊያዛት እስቲ ነይ ኦፕላስ እኔ ምን አደረኩኝ እኔ እኮ ምንም አላደረኩኝም እኮ አሁን ደግሞ የኔ ጥፋት ሆነ አይ የምር የምታፈቅሪ ከሆነ ከልብሽ ለምን ልጁን እንደፈድጋት ፍቅርለት ምን ይመስላል የሱ ደስታ የምር መስደስት ልጁን እኮ ማሳደግ እኮ አሳድጋለሁ እያለሽ ነው ሌላ ግዴታ አለበት ብዬ እኔም አላስብም በቃ መወሰን ያለበት እሱ ነበረ ደግሞ ውሳኔውንም አሳይቶኛል ስለዚህ ከዚህ በኋላ እኔ ወደ ኋላ ምልበት ነገር የለም ለልጅቷ ደግሞ አታስቢ ብዬሻለሁ እኔ ላንቺም ትናንትም ከትናንት ወዲያም ከዛም ወዲያም ሁሉ ጊዜ ምርጫ እየሰጠሁሽ እየለፋው ነው እያወራሁሽ ነው ግን አንቺ አልሰማም ስላልሽ ነው እየታገልኩልሽ ያለው እኔ ምንም መርጣም ብቻ የለኝም ምርጫ ከሌለሽ እንግዲህ ያለሽንም ብሎሻል አዲስ አበባ መኖር ካለብሽ እዛ ኖረሽ እኔ ባለሁበት ግንኙነታችሁን እኔ ባለሁበት ለልጅቷ የሚገባትን ነገር እኔ አይ ለብቻ ማለት ፈቀደ አይደለም በቃ ሀይሚዬ እኔ አንቺን በጣም አመሰግንሻለሁ እግዚአብሔር ያክብርልኝ ስለበደልኩሽ ነገር በሙሉ ይቅርታ በጣም ማለት ነው እና እሱ ለብቻችሁ ተገናኝታችሁ እኮ አሁን እውነታዬን ልነግርሽ ነው ይሄንን ነው ልልሽ ነው በቃ ይሄ ነው እውነታ እሺ እኔ ልጅ እንደሆነ ምናምን ነገር ለሱ አይደለም ምርጫዬን ነገርኩሽ እቺ ልጅ እኔ አሳድጋታለሁ የፈለግሽውን በሙሉ የሚገባትን ነገር በሙሉ አድርጌ አሳድጋታለሁ ከሀይሚ ጋር ግን ተለያይቼ አይደለም አብራኝ ሆና ነው ያ ማለት ሀይሚ ፈልገሽ ስለመጣሽ ፍላጎትሽን ስለነገርሽኝ አመሰግናለሁ አሁን አንቺ ቢሆን ለልጅ ስትይዛት እንዴት እየተረጋጋች እንደሆነ እያያስ ነው በቃ እሺ አሁን የምትሄድበት ምክንያት ምንድነው እሺ በቃ እኔም መሄድ ፈልጋለሁ አብሬያችሁ እሄዳለሁ ምን ማለት ነው ለጉዳይ ነው የምትሄደው ጉዳይህን ስጨርስ አብረን እንመለሳለን አለ ኮኔ ካለው በቂ እኮ ነው ታዲያ አንቺ ለጉዳይሽ ነው የምትሄጂው እሱም ለጉዳዩ ነው የሚሄደው ስለዚህ እኔ አብራችሁ መሄድ ምንም የሚያስፈራሽ ነገር አለ ነው አዎ ምንድነው የሚያስፈራው እናንተ በጣም አራዳ ለመሆን መጀመሪያም እኮ እዚህ የመኖር እቅድ እኮ የለንም እንዴ እኮ ስለዚህ ጉዳያችንን ችግራችንን የመፍታት እንጂ እዚህ የመኖር ግዴታ የለብንም እኮ እዚህ ልንኖር አይደለም እኮ መጀመሪያ ማመጣጣችን ግን ደግሞ ጉዳያንን ነገር ስላልጨረሰ ድረስ